እነዚህን የሚገርሙ አራት ጥያቄዎች ከሰራችሁ በኋላ ሂስትሪ ግሬድ 10 ዩኒት 1 ከ1.1 ፊቸርስ ኦፍ ካፒታሊዝም ከሚሉት ለየትኛውም ለቴስት፣ ለሚድ፣ ለፋይናል ኢቨን ለኢንትራንስ ጥያቄ በቀላሉ እንደምትሰሩ ጥርጥር የለኝም። ሄሎ ዜር ማይ ኔም ኢዝ ብሩክ ሞክና ፍሮም ኤምኬ አካዳሚ እንዲሁም የሁለተኛ ዓመት የህግ ተማሪ ነኝ። እንደምታውቁት ኤምኬ አካዳሚ የተለያዩ ሶሻል ነክ ሳብጀክቶችን እነ ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ ኢቭን ባዮሎጂንም ጨምሮ በጥያቄ የሚሰራ የሚያብራራ የዩቲዩብ ቻናል ነው። ስለዚህ በዚህ ቪዲዮ እና በሚቀጥሉት ቪዲዮዎች ደግሞ ሌሎች ፊቸሮችንም በመጨመር መጀመሪያ ላይ ሰመሪን በመጨመር ራፕ አፕ አድርገናቸው ከዛ ወደ ጥያቄ ለመግባት አስበናል ማለት ነው። ወደ ቪዲዮ ከመሄዳችን በፊት ወደ ጥያቄዎች ከመግባታችን በፊት ላይክ፣ ሼር፣ ሰብስክራይብ አድርጉ በኋላ እንዳትረሱ ነው። ቀጥታ ወደ ጥያቄዎቹ እንሰራለን። ጥያቄዎቹን አንድ በአንድ እናብራራለን። ቾይሶቹን አንድ በአንድ እናብራራለን። ይጠቅማችኋል ብዬ የምነግራችሁን አንዳንድ ሰጀሽኖችም ደግሞ አዳረግላችኋለሁ ማለት ነው። ቴንክ ዩ። ሰመሪውን ስናይ ካፒታሊዝም ኢዝ ኢኮኖሚክ ሲስተም ዛት ሪፕሌስድ feudalism in the western world defined by the private ownership of a means of production like factories, land and machinery. Its growth was massively driven by industrial revolution which began in the 18th century England and later spread to the other parts of Europe and the United States. ይሄ ምንድነው የሚለው እንደምታውቁት ካፒታሊዝም ፊውዳሊዝምን ሪፕሌስ በማድረግ የመጣ ነው። ፊውዳሊዝምን አይ ቲንክ ግሬድ 9 ላይ ተምራችሁታል ብዬ አስባለሁ። ስለዚህ ዌስተርን ወርልድ ላይ ነው ይሄ ፊውዳሊዝም የነበረውና እሱ ሪፕሌስ አድርጎ ነው ካፒታሊዝም የመጣው ማለት ነው። አንዳንድ የቀየራቸው ነገሮች አሉ ማለት ዌስተርን ወርልድ ላይ እንዲቀየሩ ያደረጓቸው ነገሮች ለምሳሌ ፕራይቬት ኦውነርሺፕ በመከሰቱ ምክንያት ፋክተሪስ፣ ላንድ ኤንድ ማሽነሪ በመስፋፋቱ ምክንያት ነው ይሄ ካፒታሊዝም ሊመጣ የቻለው ማለት ነው። እናም መጀመሪያ ላይ ኢሮፓ ተነሳ ይሄ ካፒታሊዝም ከዛ ወደ ዩናይትድ ስቴትስ መሄድ ችሏል ማለት ነው። ወደ ዩናይትድ ስቴትስ ከፍታ አድርጓል ማለት ነው። ከዛ ወደ ሌሎች ወርልድም ተስፋፍቷል ማለት ነው። ኢንዱስትሪያል ሪቮሉሽን ብራውት ፋንዳሜንታል ቼንጅስ በጣም ፋንዳሜንታል የሆኑ ለውጦችን አምጥቷል ኢንዱስትሪያል ሪቮሉሽን። ከነዛ ውስጥ ምን አምጥቷል የሚሉት ኬ ፖይንቶች እዚህ ጋር አሉ። የመጀመሪያው ኒው ኢነርጂ ነው። ኒው ኢነርጂ መጀመሪያ ላይ ወተርና ዊንድ ፓወር ነበረ ሲጠቀሙ የነበሩት። አሁን ግን ምን ሆነ? ኩል እንደ ስቲም መጠቀም ጀመሩ ማለት ነው። ስለዚህ ኩል እንደ ስቲም ሪፕሌስድ ዊንድ እንደ ወተር ፓወር። ሌላኛው ደግሞ ምንድነው? ፋክተሪ ሲስተም ነው። አዲስ ፋክተሪ ሲስተሞች መምጣት ጀምረዋል ማለት ነው። ለምሳሌ በፊት ላይ ዶሜስቲክ ሲስተም ነበረ። አሁን ላይ ግን ሴንትራላይዝ ፋክተሪሶች መሆን ጀምረዋል ማለት ነው። ዶሜስቲክ ሲስተም ማለት ለቤት ውስጥ የሚውሉ ነገሮች ነበሩ የሚመረቱ። የሆነ ሰው ያመርታል እዛው ቤት ውስጥ ነው የሚጠቀመው ማለት ነው። አሁን ላይ ወይም በካፒታሊዝም ጊዜ ግን ምን ሆነ? ለገበያ እንዲቀርብ ወይም ደግሞ በሰፊው እያመረቱ ለገበያ እንዲያቀርቡና ፕሮፊት እንዲያገኙ ማለት ነው። ሶስተኛው ኒው ሶሻል ክላስ የሚባል ነገር ተፈጠረ በዚህ ምክንያት ማለት ነው። ኒው ሶሻል ክላሱ ምንድነው? ብርጆይስስ እና ወርኪንግ ክላስ በመባል በሁለት እንዲከፈሉ ሶሳይቲው ምክንያት ሆኗል ማለት ነው። ያው ስለተማራችሁ እኔ ቶሎ ብዬ ለመሄድ ልሞክር። ከዛ ዘማይን ፊቸርስ ኦፍ ካፒታሊዝምን ስናይ የካፒታሊዝምን ልዩ የሚያደርገው ነገር ምንድነው ከሌላው ብለን ስናይ የመጀመሪያው ፕራይቬት ፕሮፐርቲ ነው። እንደምታውቁት ፕራይቬት ፕሮፐርቲ በፊውዳሊዝም ጊዜ ወይም ደግሞ በሶሻሊዝምን ሌሎችንም ብታዩ ለሶሳይቲ ጥቅም ነው እንትን የሚሉት ማለት ነው። እዚህ ካፒታሊዝም ግን ለራስ ጥቅም ነው። አንድ ሰው የሆነ ነገር ገበያ ላይ ያወጣል። ገበያ ላይ የሚያወጣው ምንድነው? ፕሮፊት ለማግኘት ነው፣ ጥቅም ለማግኘት ነው ማለት ነው። ሌላኛው ደግሞ ፕሮፊት ሞቲቭ ነው። በቃ ሌላ ምንም ህዝቡን ለመርዳት፣ ህዝቡ እንዲበላ፣ ህዝቡ እንዲጠጣ ምናምን አይደለም። ፕሮፊት ለማግኘት ለራሳቸው ጥቅም፣ በዛ ገንዘብ ራሳቸውን ፋንሲ የሆነ ላይፍ ለመኖር ነው የሚያደርጉት ማለት ነው። ሶስተኛው ፊቸርስ ኦፍ ካፒታሊዝምን ልዩ ከሚያደርጉት ነገር ውስጥ ምንድነው? ኮምፒቲሽን ነው። በጣም ኮምፒቲሽን አለ። አንዱ ከስተመር የሆነ ምርት ያቀርባል። ሌላኛው ከስተመር ደግሞ ሌላኛው ኦነር ደግሞ ምን ያደርጋል? የሆነ ሌላ ምርት ከሱ ጋራ ኮምፒት የሚያደርግ ነገር ገበያውን ለመሳብ ማለት ነው። በዛ ምክንያት የሆነ ገበያ ላይ የሆነ ቦታ የሆነ ነገር ከፍ ይላል፣ የሆነ ቦታ ላይ የሆነ ገበያ ዝቅ ይላል። በዛ በቃ በጣም ኮምፒቲሽን አለ ማለት ነው፣ ፕራይስ ላይ ምናምን ማለት ነው። ማርኬት ኢኮኖሚ ነው። በቃ ሁሉ ነገር የሚሸጥ ነው። ሰፕላይ እና ዲማንድ ነው ሁሉም ነገር። የሆነ ነገር ይቀርባል፣
የሆነ ነገር በቀረበ ልክ የሆነ ነገር ይፈለጋል፣ በጣም የሆነ ፍላጎት ይጨምራል ወይ ሰፕላይ ይቀንሳል። በዚህ ምክንያት ፕራይስ ምናምን ቫሪ ያደርጋል። ከዚህ ጋር የሚገናኝ ነው ማለት ነው። ማርኬት ኢኮኖሚ ነው። ሌላኛው ሊሚትድ ገቨርንመንት ኢንተርፈረንስ ነው። እንደምታውቁት መንግስት ካፒታሊዝም ላይ በጣም አይገባም። ለምሳሌ የአሜሪካን መንግስት ማየት ትችላላችሁ። ኢኮኖሚው በራሱ ነው የሚንቀሳቀሰው፣ ሪሰርቾችን ይሰራል ምናምን እንጂ መንግስት በኢኮኖሚ ላይ አንዳንድ ሰርቪሶችን ብዙ አያቀርብም መንግስት ማለት ነው። ሁሉም በፕራይቬት ነው የሚቀርቡት ማለት ነው። ጀስት እስካሁን ካየን ይሄ ይበቃናል። ወደ ጥያቄዎቹ ብናልፍ አሪፍ ይመስለኛል ማለት ነው። ስለዚህ የመጀመሪያው ጥያቄ ምንድነው? ኢንዱስትሪያል ሪቮሉሽን ሊድ ቱ ዘ ክሪኤሽን ኦፍ ቱ ኒው ሶሻል ኢኮኖሚክ ክላስስ ዋት ዌር ዜይ? ኤ ፒሰንት ኤንድ ፊውዳል ሎርድስ፣ ቢ ካፒታሊስት ኤንድ ቡርጆይስስ፣ ሲ ፕሮሊቴሪየት ኤንድ ካፒታሊስት፣ ዲ ፊውዳል ሎርድስ ኤንድ ቡርጆይስስ። ያ ቅድም ነግሬያቸዋለሁ አይደለ? ራፕ ስናደርግ ቅድም ሰመሪው ላይ ካፒታሊዝም ሁለት ሶሳይቲን በሁለት ከፍሏል ማለት ነው። ምንና ምንድን ነው የሚለው ነው። ቾይሶቹን ስናይ ኤ ላይ ፒዘንት ኤንድ ፊውዳል ሎርድስ ይላል። ኢንኮሬክት ነው። ዚስ ዌር ዘ ዶሚናንት ሶሻል ክላስ ዱሪንግ ዘ ኢራ ኦፍ ፊውዳሊዝም። ይሄ በፊውዳሊዝም ጊዜ የነበረ ነው። ፊውዳሊዝም ጊዜ ምን ሆነ? የሆነ ክላስ ዶሚነንት ነበረ። ኖቢሊቲዎች ዶሚኔት ያደርጋሉ። ከዛ ውስጥ ደግሞ በጣም የሚጨቆን በጣም ደግሞ የተጎዳ ፒዘንት የሚባሉ አሉ፣ በጣም የሚሰሩ ማለት ነው። ለዚህ ለኖቢሊቲዎች ወይም ደግሞ ለባላባት መሬት ለነበራቸው ማለት ነው። ቢ ላይ ካፒታሊስት ኤንድ ቡርጆይስስ ይላል። ኢንኮሬክት ነው። ምክንያቱም ካፒታሊስት ማለት ኢኮኖሚክ ሲስተሙ ነው። ወይም ደግሞ ብዙ ጊዜ ካፒታሊዝም የሚለው ቡርጆይስስን ነው የሚተካው፣ ራሱን ነው የደገመው። ስለዚህ ይሄ ልክ አይደለም ማለት ነው። ወርዱን ነው ሲኖኒም ስለሆኑ ላርጅሊ ሲኖኒም ስለሆኑ ማለት ነው። ሲኖኒም ማለት ተመሳሳይ ስለሆኑ ማለት ነው። ሲ ላይ ፕሮሊቴሪየት ኤንድ ካፒታሊስት አለ። ይሄ ኮሬክት ነው። ኢንዱስትሪያል ሪቮሉሽን ክሪኤትድ ኤ ሲስተም ዌር ኒው ክላስ ኦፍ ፋክተሪ ኦነርስ ኢንዱስትሪያሊስት ኤንድ ፋይናንሲየርስ በጣም ገንዘብ ያላቸውን ኢንዱስትሪን ኦን የሚያደርጉትን ምንድነው ቡርጆይስስ ካፒታሊስት ክላስን ፈጠረ። የመጀመሪያው ነው። ሁለተኛው ደግሞ እና እዛ ፋክተሪ ውስጥ የሚሰሩትን ክላስ ማለት ነው፣ ማስ የሚባሉትን ፈጠረ። ዲ ላይ ፊውዳል ሎርድስ ኤንድ ቡርጆይስስ ይላል። ኢንኮሬክት ነው። ቡርጆይስስ ሪፕሌስድ ዘ ፊውዳል ሎርድስ አስ ዶሚናንት ኢኮኖሚክ ክላስ ማለት ነው። ቡርጆይስስ እንደምታውቁት የዶሚናንት ኢኮኖሚክ ክላስ የሚባሉት ዘ ፊውዳል ሎርድ ላይ የነበሩ ሎርዶችን ሪፕሌስድ አድርጓቸዋል ማለት ነው። ትንሽ ገንዘብ ያለው ሰው ፋክተሪዎችን ማቋቋም ጀመረ። በዛ ምክንያት እዛ ፋክተሪ ውስጥ ደግሞ ብዙ ሰው መስራት ጀመረ ማለት ነው። ስለዚህ ኮሬክት አንሰር ሲ ፕሮሊቴሪየት ወይም ካፒታሊስት ይባላል ማለት ነው። መርሳት የሌለባችሁ ነገር ምንድነው? ካፒታሊዝም ሶሳይቲን በሁለት ከፈለ። ካፒታሊስት የሚባሉ ኦነርስ ሰዎች አሉ፣ ፕሮሊቴሪየት ወይ ደግሞ ወርከርስ የሚባሉ አሉ ማለት ነው። ወደ ሁለተኛው ጥያቄ እንሂድ። አኮርዲንግ ቱ ዘ ቴክስት what was the significant source of capitalism that found European industrialization? A. Rich from transatlantic slave trade and colonial plantations. B. Taxes collected from the feudal lords. C. Profit from domestic system of production. D. Investment from government of command economy. ይህ ጥያቄ ምንድን ነው የሚለው? ካፒታሊዝም ካፒታሉን ኬት አገኘ? ይሄ ማን ነው? የኢሮፒያን ኢንዱስትሪያላይዜሽን ካፒታሉን ኬት አገኘ? ወይም ደግሞ የሆነ ገንዘብ ኬት አግኝቶ ነው ኢሮፒያን ኢንዱስትሪያላይዜሽን ፋውንድ እንዲጀመር ያደረገው? ካፒታሊዝም ካፒታል ኬት ነው የተገኘው? መነሻ ገንዘብ ወይም ደግሞ ምንድነው መነሻ ገንዘባቸውን ኬት አገኙት ነው የሚለው። ስለዚህ ጥያቄው ላይ ቅድም እንትን ያልኳችሁ ቦታ ላይ አለ መልሱ። ቅድም ምንድነው ያልኳችሁ እዚህ ጋር ይሄውና ቫስት ካፒታል ኒድድ ፈንድድ ይሄውና እዚህ ጋር the vast amount of capital needed to fund this industrialization comes significantly from the profit of transatlantic economy which included the slave trade and the colonial plantation. sugar, cotton and tobacco እንደምታውቁት ትራንስላንቲክ ኢኮኖሚ የሚባላል። ወደፊት ትማሩታላችሁ። እዛ ላይ ምንድነው ከኢስት አፍሪካ ስሌቮችን ይወስዳሉ። ከዌስት አፍሪካ ማለት ከዌስት አፍሪካ ስሌቮችን ይወስዳሉ፣ ወደ ሳውዝ አሜሪካ ይወስዳሉ፣ ዌስት ኢንዲስ የሚባለው ማለት ነው። ከዌስት ኢንዲስ ደግሞ ወደ ኢሮፕ ደግሞ ጉድሶችን ይልካሉ። ለምሳሌ እነ ቶባኮ ወይም ማነው ገንዘብን ወደ ኢሮፓ ይልካሉ። ጉድሶቹን ደግሞ መልሰው ወደ አፍሪካ
ይሰጡና ስሌቭ ይቀበላሉ። ባሪያዎችን ተቀብለው ወደ ሳውዝ አፍሪካ ላይ ስሌቮቹ ይሰራሉ፣ ጥረው ግረው እንትን ይላሉ። የሚያመርቱትን ምርት የሆነ ነገር ይገዙበታል። ገንዘቡን ደግሞ ወደ አውሮፓ ይልካሉ ማለት ነው። ትሪያንግል ይሰራል ማለት ነው እዛ ቦታ ላይ ወደፊት ትማሩታላችሁ በሰፊው እና ይሄንን ነው የሚያመለክተው። ስለዚህ ከዚህ አንጻር ስታዩት የሁለተኛው ጥያቄ መልስ ምንድነው? ኤ ላይ ያለው ሪችስ ፍሮም ዘ ትራንስአትላንቲክ ስሌቭ ትሬድ ኤንድ ኮሎኒያል ፕላንቴሽን የሚለው ትክክለኛ መልስ ነው ማለት ነው። ከፊውዳል የሚሰበሰብ ታክስ ምናምን የሚገናኝ ነገር የለውም ከዚህ ጋር ለካፒታላቸው ማለት ነው። ለኢንዱስትሪያል ሪቮሉሽን መነሳት ቶሎ ለመሄድ እየሞከርኩ ነው ጋይስ፣ ቢያንስ በ20 ደቂቃ ውስጥ ለመጨረስ ማለት ነው። ቪዲዮ ሲረዝም ጥሩ ስለማይሆን which of the following is not defined features of capitalism capitalist economy? A private property, B competition, C government control, D profit motive of individuals። ያ ቀደም ነግሬያችኋለሁ። ፊቸርስ ኦፍ ካፒታሊዝም ብዬ የዘረዘርኩላችሁ ነገሮች አሉ። የትኛውም ጥያቄ ከዚህ ሊወጣ አይችልም። እውነት 1.1 ይሄን ጥያቄ ከሰራችሁ በኋላ እርግጠኛ ሆኜ በቃ ክሊር የሆነ አንደርስታንዲንግ ይኖራችኋል በዚህ ቶፒክ ላይ። ሌሎችንም እንደዚህ ያልኩ ነው ልሰራላችሁ ያሰብኩት ወደፊትም። ስለዚህ አፕሪሺየት አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ጀስት ብዙ እየታየ አይደለም ቪዲዮዬ፣ ሜቢ አላቅም ለምን እንደሆነ፣ ግን አንዳንድ ማሻሻላቸው ነገሮች አሉ። ለምሳሌ ፕሮናንሲዬሽን ሊሆን ይችላል። አንዳንዴ ከኦሮምኛ ጋር ፎልድ እያደረገብኝ ነው፣ ትንሽ ፕሮናንሲዬሽን ፕሮብሌም ያለኝ ማለት ነው። ሶ እንቀጥል። ትክክለኛው መልስ ገቨርንመንት ኮንትሮል ነው ማለት ነው። ያ ገቨርንመንት ኢንተርቬንሽን ኢስ ሊትል፣ ቀደም እንደነገርኳችሁ መንግስት አይገባበትም። ግን እዚህ ጋር ምንድነው የሚለው? ገቨርንመንት ይቆጣጠረዋል ይላል እዚህ ላይ። ሶ እሱ ሊሆን አይችልም ማለት ነው። ስለዚህ ካፒታሊዝም ኢኮኖሚክ ፊቸር ካልሆኑት ውስጥ ገቨርንመንት ኮንትሮል አይደለም ማለት ነው። ፕራይቬት ፕሮፐርቲ የሚለው ትክክለኛ ነው። ፕራይቬት ነው በቃ ሁሉም ነገር በፕራይቬት ነው። ሁሉም የመንግስት እንትን የለውም፣ ሀብት የለውም። መንግስት ያለው ምንድነው? ከግለሰቦች ላይ የሚሰበስበው ታክስ በቃ። ከዛ አንዳንድ መንገዶችን ይሰራል። መንገዱንም ለምሳሌ ሃይዌይ ከሆነ ፕራይቬት ኦነሮች በዛ መንገድ ላይ ሲሄዱ ይከፍሉበታል። እንደዛ አይነት ነገር ማለት ነው። ከዚህ አዳማ ያለውን መንገድ ማየት ትችላላችሁ። ኮምፒቲሽን ነው በጣም። አንዱ ሰው በርካሽ ያቀርባል ገበያ ለመሳብ፣ አንዱ ደግሞ ሌላ ነገር በርካሽ ያቀርባል ገበያ ለመሳብ። እንዲህ ነው ማለት ነው። ሁሉም ደግሞ ሞቲቫቸው ፕሮፊት እንትን ለማግኘት ነው፣ ትርፍ ለማግኘት ነው እንጂ ለሌላ አላማ የላቸውም ካፒታሊዝም ላይ ማለት ነው። ስለዚህ ፊቸሮቹ ይሄንን ይመስላሉ ማለት ነው። ስለዚህ ቤስት አንሰር ነው ማለት ነው። በቃ ምንድነው መርሳት የሌለባችሁ ነገር፣ ካፒታሊዝምን ስታዩ ሌዚስ ፋየር የሚባል አለ። ሌዚስ ፋየር ማለት ገቨርንመንት ሮል ኢስ ሚኒማል ማለት ነው። ገቨርንመንት ሮል ማለት በጣም የገቨርንመንት ድርሻ ኢኮኖሚ ውስጥ በጣም ትንሽ ሲሆን ማለት ነው። ስለዚህ ይሄ ምን ይባላል? ሌዚስ ፋየር ይባላል። በሌላ ጥያቄ ሊመጣባችሁ ስለሚችል ነው የሚያዘውት። ወደ አራተኛው እንለፍ። A shift from domestic system to the factory system during the industrial revolution means that individual workers began using more advanced hand tool in their own homes. B. Production moved from individual homes and workshop to centralized location. C. New source of energy like wind and water power become more important. G. The government took control of all workshops and machinery. ያ ይሄ ጥያቄ ምንድነው የሚለው? ምንድነው ዶሜስቲክ ሲስተም ወደ ፋክተሪ ሲስተም ተቀየረ ይላል። እና ይሄ ማለት ምን ማለት ነው? ዶሜስቲክ ሲስተም ወደ ፋክተሪ ሲስተም ሲቀየር ማለት ምን ማለት ነው ነው የሚለው ጥያቄው ማለት ነው። ቾይሶቹን አንድ ባንድ ነግሬያችኋለሁ ቅድም ሰመሪ ላይ ማለት ነው። ኤ ላይ ኢንዲቪጁዋል ወርከርስ ቢገን ዩዚንግ ሞር አድቫንስድ ሃንድ ቱል ኢን ዜር አውን ሆምስ ምንድነው የሚለው? የእጅ ማሽኖችን ተጠቀሙ ነው የሚለው። ከዚህ ጋር የሚያገናኘው ነገር የለም። ቢ ላይ ፕሮዳክሽን ሙቭ ፍሮም ኢንዲቪጁዋል ሆምስ ኤንድ ወርክሾፕ ቱ ሴንትራላይዝ ሎኬሽን፣ ከኢንዲቪጁዋል ሆም ወርክሾፕ ወደ ሴንትራላይዝ ሎኬሽን፣ ለምሳሌ ፋክተሪዎችን ከፍቶ እዛ ላይ በሰፊው ማምረት። ዘ ፋክተሪ ሲስተም ዋዝ ክሬትድ ቱ ሪፕሌስ ዚስ ብሪንጊንግ ወርከርስ ኤንድ ማሽነሪ ቱጌዘር ኢን ዋን ፕሌስ። ያ ቤት ውስጥ ያሉ ማሽኖችን ሁሉንም አንድ ላይ ሰብስቦ አንድ ቦታ ላይ አስቀምጦ ሰራተኞች እየገቡ እየወጡ የሚሰሩለት ማስሊ ፕሮዲዩስ የሚያደርጉበት ማለት ነው። ሶ ይሄ ቤስት ኦፕሽን ነው ከዚህ ጋር ካየናቸው ውስጥ። ሲንኒ the new source of energy like wind water power become more important። ይሄም ኢንኮሬክት ነው። ከዶሜስቲክ ወደ ፋክተሪ ተቀየረ ማለት ይሄ ማለት አይደለም። ሜቢ ተጠቅሞ ሊሆን ይችላል። አንዳንድ ኢነርጂዎችን ተጠቅመዋል።
ኒው ሶርስ ኦፍ ኢነርጂን ተጠቅመዋል ፋክተሪ ላይ። ግን ይሄ ማለት አይደለም ከዶሜስቲክ ወደ ፋክተሪ መቀየር ማለት። ሶ ትክክለኛው መልስ ቢ ነው ማለት ነው። ዲ ላይ ዘ ገቨርንመንት ቶክ ኮንትሮል ኦፍ ኦል ወርክሾፕስ ኤንድ ማሽነሪ የሚለው ኢንኮሬክት ነው። ገቨርንመንት አይቆጣጠርም እንደምታውቁት ካፒታሊዝም ላይ። ሶ ትክክለኛው መልስ እሱ ነው ማለት ነው። መርሳት የሌለባችሁ ነገር ምንድነው? ዘ ክሪኤሽን ኦፍ ፋክተሪ ኢዝ ዲፋይኒንግ ፊዚካል ኤንድ ኦርጋናይዜሽናል ቼንጅ ኦፍ ኢንዱስትሪያል ሪቮሉሽን። ፋክተሪ ሲስተም በመጀመሩ ምክንያት በቃ ይሄ ኢንዱስትሪያል ሪቮሉሽን ለመጀመሩ ቤስት ዲፋይን የሚያደርገው ነው። በቃ ፊዚካሊ እና ኦርጋናይዜሽናሊ ቼንጅ አድርጓል ብለን ልንይዘው እንችላለን ኢንዱስትሪያል ሪቮሉሽን። ስለዚህ የኢንዱስትሪያል ሪቮሉሽን መቀስቀስ ዋና ምክንያት መሰረቱ ፋክተሪ ሲስተም ነው ማለት ነው። ፋክቶሪ በመከሰቱ ምክንያት ነው ማለት ነው። ስለዚህ አራቱን ጥያቄዎች በዚህ ጨርሰናል። አይ ቲንክ እንደጠቀማችሁ አስባለሁ ይሄ ቪዲዮ እና መርሳት የሌለባችሁ ነገር ምንድነው? ዘ ክሪኤሽን ኦፍ ፋክተሪ ኢዝ ዲፋይኒንግ ፊዚካል ኤንድ ኦርጋናይዜሽናል ቼንጅ ኦፍ ኢንዱስትሪያል ሪቮሉሽን። ፋክተሪ ሲስተም በመጀመሩ ምክንያት በቃ ይሄ ኢንዱስትሪያል ሪቮሉሽን ለመጀመሩ ቤስት ዲፋይን የሚያደርገው ነው። በቃ ፊዚካሊ እና ኦርጋናይዜሽናሊ ቼንጅ አድርጓል ብለን ልንይዘው እንችላለን ኢንዱስትሪያል ሪቮሉሽን። ስለዚህ የኢንዱስትሪያል ሪቮሉሽን መቀስቀስ ዋና ምክንያት መሰረቱ ፋክተሪ ሲስተም ነው ማለት ነው። ፋክቶሪ በመከሰቱ ምክንያት ነው ማለት ነው። ስለዚህ አራቱን ጥያቄዎች በዚህ ጨርሰናል። አይ ቲንክ እንደጠቀማችሁ አስባለሁ ይሄ ቪዲዮ እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ፓርት 2 የመጨረሻውን ፓርት ማለት ነው ከ2.2 10 ጥያቄዎችን በሚገርሙ መብራሪያዎች በሚገርሙ ኤክስፕላኔሽኖች ለእናንተ አቀርብላችኋለሁ ማለት ነው። ሶ እዛኛውም ላይ ሰመሪ ይኖራል። መጀመሪያ ላይ ራፕ አደርግላችኋለሁ የሆነ ፓርቱን፣ ከዛ በኋላ ደግሞ ወደ ጥያቄው እንገባለን ማለት ነው። ስለዚህ ቪዲዮን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለጓደኞቻችሁም ደግሞ ሰጀስት አድርጓቸው።